በስነ ስርዓቱ እንዴት ፖፖ ላይቭን ከታች ከገና አፑን ያወረደ ሰው ጀምሮ ከአከፋፈል ምሳሌ ዩቲዩብን ብንመለከት በማስታወቂያ ነው። ማለትም እኛ ቪዲዮዎችን እንለቃለን፣ እሱ ደግሞ በቪዲዮዎቻችን መካከል ማስታወቂያዎችን ያስገባ ከድርጅቶች ገንዘብ ሜክ ያደርጋል። ከዛ ከተቀበለው ወይም ደግሞ ሜክ ካረገው ብር ላይ ለኛ ለቪዲዮ ባለቤቶቹ የሚያካፍለን ይሆናል ወይም ደግሞ ክፍያ የሚከፍለን ይሆናል ማለት ነው። ፖፕ ላይቭ ደግሞ የሚገርመው ይሄንን እንትን ይጠቀማል። እሱም ማለትም ማስታወቂያዎች በየመሃሉ ይገባሉ። የበዓል፣ የምግብ፣ የተለያዩ የልብስ አልባሳቶች ምናምን ማስታወቂያዎች ሲኖሩ በየመሃሉ እየገባ ከማስታወቂያዎችም ገንዘብ ሜክ ያደርጋል ወይም ደግሞ እሱ ከዛ ከማስታወቂያዎቹ ብር ይቀበላል ማለት ነው። እንደ ዩቲዩብም ነው ማለት ነው። ሁለተኛ እንደ ቲክቶክ ነው። ሁሉም ነው አጠቃሉ አብዛኛውን ሶሻል ሚዲያን አጠቃሉ አቅፎ ይዞታል። ለዛ ነው ለየብቻ የምነግራችሁ። እንደ ቲክቶክ ነው ስንል ያለ ምክንያት አይደለም። ቲክቶክ ያው እንደምናውቀው አብዛኞቻችን ምንድነው በማስታወቂያ ባጃጭር ቪዲዮዎች በማስታወቂያ ይተዳደርምና ባጃጭር ቪዲዮዎች ሰበሰበን። መጀመሪያ አጭር ቪዲዮዎቹን ብለኛ ቀልዶቹን ብለን ስንገባ እዛ ውስጥ ምን አደረገ? ያው ሰው ከተሰባሰበ አድናቂና ተደናቂ የሚባል ነገር ይፈጠራል። አድናቂና ተደናቂ ሲፈጠር ምንድነው የሆነው? ላይቭ ለሚባል ነገር አመቻቸልን። ላይቭ ላይ እንዲገቡ አደረጋቸው። ከዛ እነዛ ፌመሶቹ ልጆች ላይቭ ላይ ሲገቡ ጊፍት ለነሱ ጊፍተሮች ወይም አድናቂዎቻቸው ጊፍት ይሰጧቸዋል። ጊፍት በሚሰጡባቸው ሰዓት ከተሰጠው ጊፍት ላይ ወደ 68% እሱ ነው የሚወስደው። ምሳሌ እኔን አድነቃችሁኝ ቲክቶክ ላይ አይታችሁኝ እኔን አድነቃችሁኝ ጊፍት ብትሰጡኝ ከሰጣችሁኝ ጊፍት ላይ 68%ን ፕላትፎርሙ ነው የሚወስደው። የቲክቶክ ፕላትፎርሙ ነው የሚወስደው። በዛ ነው ራሱን የሚተዳደረው ቲክቶክ ማለት ነው። እዚህ ፕላትፎርም ላይ ልክ ቲክቶክ እንደ ቲክቶክ ቪዲዮ ይለቀቃል። እንደ ቲክቶክ ስክሮል እያደረግን ላይክ ፎሎ እያደረግን የምናየው ቪዲዮ አለ። ከዛ በተጨማሪ ደግሞ ላይቭ ላይ ላለ ሰው ጊፍት ስትሰጡ ልክ እንደ ቲክቶክ 68%ን ወይም ደግሞ 70% አካባቢ ነው የሚወስደው ከተሰጠ ጊፍት ላይ። እዚህ ደግሞ 30% ብቻ ነው። 30% ለፕላትፎርም ይወስድና 70%ን ለተሰጠው ሰው ጊፍቱን ለተሰጠው ሰው ያደርስለታል ማለት ነው። ልክ እንደ ቲክቶክ ነው ማለት ነው። ስለዚህ እንደ ቲክቶክ ገብታችሁ ከፈለጋችሁ ስራ የምትሰሩበት ሊሆን ይችላል። ከፈለጋችሁ ደግሞ እንደ ሶሻል ሚዲያነት ዝም ብላችሁ ስክሮል እያደረጋችሁ የምታዩት ቪዲዮ አለ ማለት ነው። ሌላው ደግሞ እንደ ፌስቡክ ነው። ፌስቡክ ያው በባህሪው ዜናዎችን ቪዲዮዎችን ለመልቀቅ በጣም ይመቻልና ልክ አሁንም እዚህ ላይ ፖፕ ላይ ቪዲዮዎች መልቀቂያ ልክ እንደ ፌስቡክ ዜናዎችን፣ ጽሁፎችን፣ ፎቶዎችን መፖሰቻ ቦታ አለው ራሱን ችሎ። ስለዚህ ሁሉም ያጠቃለለ ነው ማለት ነው። ፌስቡክም አለልን። እንደ ዩቲዩብም የዩቲዩብን ገጸ ባህሪ ይጫወታል። እንደ ቲክቶክ ነው፣ እንደ ፌስቡክ ነው፣ እንደ ኢንስታግራም ነው። ኢንስታግራም ልክ እንደ ኢንስታግራም ላይ የምናደርገው ነገራቶች እዚህ ላይ ያሉልን። እዚህ ሁሉንም አጠቃሎ የያዘ አፕ ነው። የሚገርም አፕ ነው። ያው ገባ ብላችሁ ስታዩት በጣም ነው የሚገርማችሁ። ሄልፓቸው እናንተና የያዛቸው ኦዲየንሶቻቸውን እንዴት አድርገው እንደሚንከባከቡ ምናምን ስታዩት ምን ያህል ጥንካሬ እንዳለው ያው ወደ ውስጥ ስትገቡበት በደንብ ይገባችኋል። ፖፕ ላይቭ ላይ የገባ ሰው በጣም ብዙ አማራጮች አሉት። ማለትም ብዙ አማራጮች እኛ ገንዘብ የምናገኝበት ፕላትፎርሙን ገንዘብ የሚያገኝበት እኛም ገንዘብ የምናገኝበት በጣም ብዙ አማራጭ አስቀምጦልናል። አሁን ምሳሌ ቲክቶክ ላይ ከገባችሁ ሁለት አማራጭ አላችሁ። አንደኛ ፈምሳችሁ ከጊፍተሮቻችሁ ጊፍት መቀበል ነው። ጊፍተሮችን ስባችሁ ማለት ነው። ሌላው አማራጭ ደግሞ ዝም ብላችሁ ገብታችሁ ቪዲዮ ስክሮል ያደርጋችሁ መመልከት ነው። እዚህ ፕላትፎርም ላይ በጣም ብዙ አማራጮች አሉ። ማለትም አንድ ሰው ገብቶ ከፈለገ እንደ ሶሻል ሚዲያ አይነት ሊጠቀሙ ይችላል። ከፈለገ ደግሞ ኢንካም ሊያገኝበት ይችላል። ማለትም ባይፈምስ ለራሱ ዝም ብሎ ቢቀመጥ ለራሱ ዝም ብሎ ኮይኖችን ታስክ አለ በየቀኑ የሚሰበሰብ ያንን ታስክ ብቻ በመሰብሰብ እንኳን የሚገርም ብር ሊይዝ ይችላል። አይ እንደ ስራ አድርጌ ሊያዘው አሪፍ ብር ለስራ ካለ ደግሞ ኤጀንሲ የሚባል ቦታ አለ። ኤጀንሲ ሆኖ የሚገርም ብር ሜክ ያደርጋል። ምናልባት አሁን ባለው ዘመን ቢነገር ይህን ያህል ብር እናገኛለን ብለን ብንናገር በጣም ይሆናል አይደል? ውሸት እስከሚያስመስል ድረስ የሚሆን ብር ሜክ እያደረገ እንገኛለን። ደስ የሚለው በጣም ሁለተኛው የያዝኩት ርዕስ ምንድነው? የሰራነውን ፖይንት ኮይኖቹን እንዴት ነው የምናወጣው ወይም ደግሞ እውነት ይወጣል ወይ እስካመር ነው ወይ የሚለው ነገር በጣም አስኪ የሆነ ነገር ስለሆነ እሱን በሰፊው ገባ ብለን እናየዋለን። ምንድነው ፖፕ ላይ የፊት አሻራ እንሰጣለን። አሁን ከቲክቶክ ለየት የሚያደርገው ነገር ፖፖ ላይቭ ላይ የፊት አሻራ እንሰጣለን። የፊት አሻራ የምንሰጥበት ምክንያት ምንድነው? አካውንታችን ሀክ እንዳይደረግ በጣም ስለሚሰጋ
ወይም ደግሞ ያንን ሀክ ያደረገውን አካል ለመለየት ነው። አሁን ምሳሌ የፊት አሻራ እኔ ከሰጠሁኝ ከዛ በኋላ የሆነ ሰውዬ ሀክ ቢያደርገኝ ወይም ሀክ ሊያደርገኝ ቢሞክር የሁለታችንም አካውንት ይዘጉታል። ሀክ የተደረገውንም ሀክ ያደረገውንም ሰውዬ ሁለቱንም አካውንት ይዘጉትና ከዛ ሁለቱንም የፊት አሻራ ይጠይቋቸዋል። ከዛ የፊት አሻራውን ባልተቤቱ ይሰጣል። ያንኛው ሰውዬ መስጠት ስለማይችል ያንኛውን ብሎክ ያደረጉና ለዛኛው ይከፍቱለታል ማለት ነው። በጣም ከምላችሁ በላይ ሴኩሪቲ ናቸው። አካውንት ኤንድ ሴኩሪቲ የሚባል ቦታ አለ። እዛ ውስጥ ገብታችሁ በስነ ስርዓቱ ያንን ትሞላላችሁ። በጣም ከምላችሁ በላይ ስጋት የሌለበት አፕ ነው ከሚባለው በላይ ማለት ነው። ሲቀጥል የምንሰራውን ገንዘብ በጣም ደስ የሚለው በንግድ ባንክ በቴሌብር ነው የምናወጣው። አሁን እዚህ ዋናው ቁም ነገሩ ፖይንት ኮይን መሰብሰብ ነው። ይሄንን ፖይንት አሁን ወደፊት የሚቀጥለው ፓርት ላይ እንዴት ነው ፖይንቶች የምንሰበስበው፣ እንዴት ነው ኮይኖችን የምንሰበስበው እያልን እናወራለን። ይሄ ፖይንት እና ኮይን ደግሜ ልነግራችሁ የምፈልገው ነገር ብር ነው። ማለትም ፖይንት ኮይን የሚባለው ነገር ወደ ብር የሚቀየር እንደ ድልድይ እንደ መሻገሪያ ድልድይ ፖይንት ኮይን እያልን ልናወራ እንችላለን እንጂ ሁለት ጊዜ በመንካት ብቻ ፖይንቱን አንዴ ነክታችሁ ዊዝድሮ ስትሉት ወደ ዶላር ይቀየራል። ስለዚህ ፖፕ ኮይን ሳይሆን የሚሸልመን ለእኛ የሚሸልመን ምንድነው? ዶላር ነው የሚሰጠን ማለት ነው። ራሱ ነው ወደ ዶላር ቀይሮ በሴኮንድ ውስጥ እዛው ቀይር አድርጎ ነው የሚሰጠን። ስለዚህ የምንሰራውን ዶላር ደግሞ ደስ የሚለው በንግድ ባንክ፣ በቴሌብር፣ በባይናንስ ነው የምናወጣው በፈለጋችሁበት ሰዓት። ማለትም እንደ ኤርድሮፕ ነገራቶች ምናምን ሊስት እስከሚደረግ ምናምን መጠበቅ የለም። በፈለጋችሁበት ሰዓት የምፈልጉትን ያህል ገንዘብ የማውጣት መብት አላችሁ በፈለጋችሁበት ሰዓት። ስለዚህ እንደ ኤርድሮፕ ነገራቶች ሊስት እስከሚደረግ ወይም የሆነ ነገር እስከሚሆን መጠበቅ ምናምን የሚባል ነገር የለም። ልክ ባንክ ቤት በሉት፣ ፖፕን ባጭሩ ባንክ ቤት በሉት። በፈለጋችሁበት ሰዓት የፈለጋችሁትን ገንዘብ የማውጣት መብት አላችሁ። የሚወጣው በንግድ ባንክ በቴሌብር ሁላ ነው። ማለትም መንግስት ከዚህ ከፕላትፎርም ዶላር አገኛለሁኝ ወይም ደግሞ አምኖበት የኢትዮጵያ መንግስት ጋር ስምምነት ተደርጎ ከንግድ ባንክ ጋር ከቴሌብር ጋር ስምምነት ተደርጎ በስነ ስርዓቱ ከፖፕ ጋር ተደራጅተው እየሰሩ ነው። ማለትም እኛ የምንሰራውን ገንዘብ በንግድ ባንክ በቴሌብር እናወጣለን። ሌላው ቀርቶ ማለት ነው በቴሌብር በንግድ ባንክ ስታወጡ ከንግድ ባንክ ይደወላችኋል። አንዳንዴ ወደ ንግድ ባንክ አስተላለፋችሁ በኋላ ከንግድ ባንክ ብር ይገባላችኋል። ከገባላችሁ በኋላ ዶላሩን የፖፕ ባልተቤቶች ዶላሩን እንዲለቁላቸው ለሰዎቹ ማለትም ለንግድ ባንክ ዶላሩን እንዲለቅለት እኛ ነው ማመልከቻ የምንሰጠው። ከዛ እኔ ከንግድ ባንክ ብር ደርሶኛል ንግድ ባንክ ወይም ለቴሌብር ዶላሩን ልቀቅላቸው ብለን እኛ ነው የምንፈቅድ። ያንን ፍቃድ ካልሰጠን ከንግድ ባንክ ተደውሎ ሁላ ገብታችሁ አፕሊኬሽን ውስጥ ገብታችሁ አክሴፕት በሉልን ይሏችኋል። ከዛ በኋላ ገብታችሁ አክሴፕት ያላችሁ። ይሄ የሚያሳየው ምንድነው? በስነ ስርዓቱ በየሀገሩ ሁላ እየገቡ እንደዛ አድርገውታል። በየሀገሩ ሁላ እየገቡ በስነ ስርዓቱ ዊዝድሮ ሜተድ ውስጥ ገብታችሁ ብታዩት በየሀገሩ ገብተው ባንኮቻቸው ጋር አያይዘውላችኋል። ይሄ ማለት በጣም ለኦዲየንሶቻቸው ምን ያህል ተጨናቂ እንደሆኑ ያሳያል። ስለዚህ ፖፕ ይከፍላል አይከፍልም ያለ የሚጨቃጨቅ ሰው ችግሩ ምንድነው? አሁን የተቸገረው ነገር ምንድነው? በጣም ስካመሮች በዙ። ይሄ የውሸት የኦንላይን ስራ በጣም በዛና ፖፕ ላይቭ እውነት ነው ወይ ውሸት ነው ወይ የሚለው ነገር ከብዙ ውሸቶች መካከል እሱ እውነቱ ነው ሲመጣ አጠራጣሪ ሆኖ ተገኘ። ስለዚህ እንደዛ ብላችሁ እንዳታስቡ። ያው አሁን ባለው ይሄን ቪዲዮ እስከምሰራበት ሰዓት ድረስ አሁን ላይ ቲክቶክ እንኳን ቢዘጋ ሰው ወዴት ሊሄድ ይችላል የሚባልበት ደረጃ ላይ ይሄን ቪዲዮ የምሰራበት ሰዓት ትናንትና ወይም ከትናንትና ወዳ ሰይፉ በኢቢኤስ ቀርቦ ነበረ። ማለትም ቲክቶክ አሜሪካ ላይ ሊዘጋ ስለሆነ ሰው ወዴት ይሄዳል ብሎ ሲገመት ወደ ፖፖ ላይቭ ይገባል ተብሎ የተጠበቀው። ስለዚህ ከቲክቶክ ለጥቆ እየመራ ያለ አፕ ነው። ስለዚህ ሁላችሁም ገብታችሁ በስነ ስርዓቱ ያለውን ነገር እንድሰሩ እጋብዛችኋለሁ። እኛ ያው ከገባሁ እኔ ይሄንን ቪዲዮ እስከምሰራበት ጊዜ 3 ወር ከ15 ቀን ወይም 3 ወር ከ20 ቀን ነው ቢሆነኝ አፕሊኬሽኑን ካወረድኩኝ። ግን የሚገርም ብር ነው ሜክ የምናደርገው በቀን ያለማካበድ። በኤጀንሲ ነኝ እኔ ኤጀንሲ ሁኜ ስለሰራሁኝ በቀን ያለማካበድ ከ$200 በላይ አገኛለሁኝ። $200 ይገባልኛል ቋሚ። $200 አባዙት በኢትዮጵያ ብር ሲሆን በጣም ብዙ ብር ነው። ስለዚህ ጠንክራችሁ ብትሰሩ ከምሬ ነው በጣም ብዙ ተጠቃሚ ትሆናላችሁ። $200 በየቀኑ ዴይሊ አገኛለሁኝ። ይሄ በጣም ብዙ ብር ነው። በኢትዮጵያ ስታስቡት በጣም ብዙ ብር ነው የሚሆነው። ስለዚህ ጠንክራችሁ ከምሬ ነው የምላችሁ ሲሪየስ ሆናችሁ ነገራቶችን ስራ ብሎ የያዘው ሰው ነው ይሄን የሚሰራው። ግን ማንኛውም ሰው ዝም ብሎ ብድግ ብሎ አይሰራው። ማለት ቻሌንጆች አሉት። ኤጀንሲ ሆናችሁ ስትሰሩ የሚገጥማችሁ ነገራቶች አሉ። ይሄን ያህል ከባዱ ነው አይደለም ልላችሁ የፈለኩት። የእርዳታ ድርጅት አይደለም፣ ዝም ብሎ አይደለም ብር የሚሰጣችሁ። ፖፖ ላይቭ የሚፈልገው ከኛ የሚፈልገው ነገር አለ።
እኛንን የሚፈልገውን ነገር ከሰጠነው ግን ያለምንም ጥርጥር እኛ የምንፈልገውን ዶላር ይሰጠናል ማለት ነው። ስለዚህ የእርዳታ ድርጅት አይደለም። ቪዲዮዎች እሰራላችኋለሁ በስነ ስርዓቱ ምን እንደሚያስፈልገው ፖፖ ከኛ ምን ይፈልጋል እኛ ከሱ የምንፈልገውን ነገር እንዲሰጠን የሚለው ነገር በስነ ስርዓቱ ቪዲዮውን ስቴፕ ባይ ስቴፕ ፓርት 1 ፓርት 2 ያልኩ እሰራላችኋለሁ። ሌላ ቦታ ሄዳችሁ ምንም ነገር ሳትጠይቁ ራሳችሁን በራሳችሁ ስለ ፖፖ ላይፍ ብዙ እውቀቶችን ይዛችሁ ራሳችሁን በራሳችሁ ኤጀንሲ አድርጋችሁ ወደ ስራ የምትገቡበት መስመር እዚሁ ሸረፍ ሚዲያ ቁጥር 2 ላይ አመቻችላችኋለሁኝ። አደራ ሲሪየስ ሆናችሁ ስሩት። ከምሬ ነው የምላችሁ። ልክ መርካቶ ገብታችሁ ወይም ደግሞ የሆነ ስራ ቦታ ላይ ገብታችሁ ሲሪየስ ሆናችሁ እንደምትሰሩት ይህንንም ኮስተር ብላችሁ ለመስራት ሞክሩ። የሚገርም ብር ታገኛላችሁ ብዬ አምናለሁኝ። ሰቡት። በ3 ወር ውስጥ እኔ እንኳን በ3 ወር ውስጥ ይህን ያህል ብር ሜካረኩኝ። ከኔ በላይ ደግሞ በጣም ጉልበት ያላቸው ልጆች አሉ። ማለትም በደንብ አክቲቭ ሆነው ከሌላ ሶሻል ሚዲያ ላይ በደንብ ታዋቂነት ኖሯቸው ሌላ ሶሻል ሚዲያ ላይ ተሳትፈው በደንብ ስለ ፕላትፎርሞች በደንብ የሚያውቁ ሰዎች ደግሞ ቢሰሩት ምን ያህል ብር ሜክ እንደሚደረግበት አይጠፋችሁም ብዬ አስባለሁኝ። ደስ የሚለው እዚህ ፕላትፎርም ላይ የገባ ሰው እንደው አሁን ቲክቶክ በምሳሌ ቲክቶክን ብንመለከት ከ100% 95% የበይ ተመልካች ማለትም የሰውን ላይፍ የሚከታተል ምናምን እንጂ እሱ ራሱ ቲክቶክ ላይ ገብቶ ስራ የሚሰራ አይደለም። 95% እንደው 5% ነው ምናልባት ስራ ይሰራል ብሎ የሚታመነው 5%። ደስ የሚለው ፖፕ ላይ ግን በተገላቢጦች ነው። ፖፕ ላይ የቆየ ሰው ፖፕ ላይ የሚቆይ ሰው የፈለገ ቢሆን ብር ሳይሰራ አይወጣም። እንደው በወር 1000 ብርም 2000 ብርም 3000 ብርም ትወስ ሳሰራ አይወጣም። ስለዚህ በተገላቢጦች ነው። 95% ፖፕ ላይ ያለ ህዝብ ኢትዮጵያዊም ሆነ ሌላም ሀገር 95% ብር ይሰራል። 95% 5% ምናልባት ብር ላይ ሰራ ይችላል። ስለዚህ በተገላቢጦች ነው። ከቻላችሁ ከምር የምላችሁ ቲክቶክ ምናምን ያስጠላችኋል። አሁን ስትገቡ በጣም ተጠቃሚ ነበርኩ ቲክቶክ። እኔ ከገባሁ በኋላ ግን እርስትን ያረኩት በቃ ሲጀመር እጃችሁን እሺ አይላችሁም። ለምን እዚህ ጋር አንተ ብር መስራት እየቻልክ ከዛኛው ላይ የምትጃጃልበት ምንም አይነት ምክንያት ስለሌለ ወይም ሰዓትህን የምታቃጥልበት ምንም አይነት ምክንያት የለም። እመኑኝ ከዚህ በፊት ገብቶ እኔ እንደ ፖፕን ባልጀመርኩት ብሎ ወይም ደግሞ ይሄ የሚያስጠላ አፕ ምናምን ብሎ ማንም ሰው ሲያማርር አልሰማሁም እስካሁን ድረስ። እናንተም ገብታችሁ እዩት። በደንብ የሚወደድ ተወዳጅ የሆነ አፕ ነው። በደንብ ብር ሜክ ታደርጉበታላችሁ ከምላችሁ በላይ። ብቻ ግን እናንተ ሲሪየስ ሆናችሁ ነገራቶችን ቆም ብላችሁ ለማየት ሞክሩ። ለምን ስራ እስከሆነ ድረስ የሆነ ትኩረት ይፈልጋል። ቆም ብላችሁ ዝም ብላችሁ አሁን እንደ ቲክቶክ